መቀመጫዋን በስስ ቀሚስ አስወጥራ ከፍ እንዲል ትንሽ ስፖንጅ ጨምራ አዲስ ሂውማን ሄር በ70 ሺህ ብር ገዝታ አልኮሏን ጠጥታ ከዘፋኙ እኩል ነይ ማታ ማታ እያለች የምትጮህ እህታችን ነች። ላለ መፖሰት እንኳን ፈራሁ። ማን ይልኛል ያ ወይም በቃ እንዴ አይ እንደዚህ በጣም ፐርሰናል አድርጋችሁ ሰው ላይፍ ውስጥ አትግቡ። በጣም ያስጠላል፣ በጣም ያስጠላል። በጣም ሰላም እንዴት ናችሁ? ታሪክ ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። ያው ሶሻል ሚዲያ ላይ በጣም መነጋገሪያ የነበረው እሸቱና የባምቢ ጉዳይ ነበረ እና እስቲ የኔን ማሳብ ልንገራችሁ። በዚህ ሰዓት አሁን ባለንበት ወቅት ሰው የፈለገውን ነው የሚናገረው። እሸቱም የመሰለውን ነው የተናገረው። እሱ የፈለገውን ቢልም ግን እንደ ሶሻል ሚዲያ ላይ እንዳለ ሰው በጣም ስትሮንግ መሆን አለብን። ባምቢ በጣም ስትሮንግ መሆን አለባት ብዬ ነው የማስበው። ከዚህ የበለጠም ደግሞ የሚል ሰው ሊመጣ ይችላል። ላይፋችን ውጪ እስካለ ድረስ ማንም የመሰለውን ነገር ተነስቶ ሊል ይችላል። ማንም የፈለገውን ሊል ይችላል። እሸቱን ትክክል ነህ እያልኩ አይደለም ማለት ይሄንን ነገርም ቢያሳስበው ይሄ ነገር ወደፊት አሳስቦኛል መሆን የለበትም ማለት ይችላል። አንድን ሰው ግን ታርጌት አድርጎ ሲናገር ለዛ ነው ብዙዎችም የተናደዱት። ሐሳቡ እኮ መጥፎ ነው የሚል ሰው አልሰማውም እስካሁን። እሷን ለምን ታርጌት አደረገ ነው የብዙ ሰው ጥያቄና ብዙ ሰው ያበሳጨው። እሷ ያለችውን ቃል መንጥሮ አውጥቶ ለምንድነው አንድን ሰው ብቻ ታርጌት ያደረገው ነው? ከሷ የባሰ ብዙ የሚናገሩ ሰዎች አሉ እኮ። ደሞ እሷ ሌላም ደሞ መለስ ብላችሁ ሌላ ቪዲዮ አንድ ልጅ የለቀቀውን ቪዲዮ ከዚህ በፊት ብታዩ ስላላሙዲን ነገር እንዴት አደረክሽው ይላታል። እና ብዙ ካወሩ በኋላ ይሄ ነገር እኮ ቀልድ ነው ጀስት ለፈን ያልኩትኝ ቀልድ ነው ብላ ነው ያለፈቻለች። ስለዚህ ሰው ላይቭ ሲገባ ብዙ ነገር ሊል ይችላል። ደሞ ሁላችንም ስትሬት አመለካከታችን እንደዚህ ይሁን ማለት አንችልም። ሁሉም ሰው የራሱ አመለካከት አለው። ስለዚህ የእሸቱ እኔ የሚመስለኝ እሸቱ አጠቃላይ እንዳነሳው ሐሳብ አይደለም ብዙ ሰው እየተናደደ ያለው። አንድን ሰው ለምን ታርጌት አደረክ ነው? ለምን ታርጌት አደረክ ነው ብዙዎቹ እየተናደዱ ያሉት። ስለዚህ እኔ ለሌሎቻችሁም ሶሻል ሚዲያ ላይ ቲክቶክ ላይ ላላችሁ ሰዎች ሰው ብዙ ነገር ሊላችሁ ይችላል። ሚዲያ ላይ ስትወጡ ሰው ሁሉም ሰው ይወደኛል፣ ሁሉም ሰው ሐሳቤን ይደግፋል ብላችሁ ባታስቡ ጥሩ ነው። ከሱም የባሰ የሚል ሰው ሊመጣ ይችላል። ተቆርቋሪ ነኝ ባይ ዘ ዌይ በእንደዚህ አይነት ትችት ማንም ሰው አይመለስም። እየተቹ ሁሉም ሰው ድንጋይ እንዲወረውርባት እያደረጉ አይደለም ሰውን ከጥፋቱ የሚመለሰው። ብዙ ማለት ይችላል እንደ ታዋቂነቱ መስመር ስተዋል የሚላቸውን ሰዎች የሚመልስበት ብዙ መንገድ አለ ብዬ ነው ማስበው። ስለዚህ ሰውን ሁሉ ያናደደው ያበሳጨው አንድ ሰው ላይ ታርጌት ስለተደረገ ነው። ቦኒን አይታችኋል አይደል? ራሷ እንዳጠፋች እሷ ታድላለች ስትል ነበር። ባምቢ መጨረሻ ላይ የለቀቀችው ቪዲዮ ነው በጣም ብዙ ሰውን አስደንግጦ ብዙዎች ቪዲዮ እየሰሩ አይዞሽ ጠንክሪ በርቺ እያሉ እሷን ሲያጽናኑ የነበሩት። ያ እኔም ምላት ነገር ቢኖር ይሄንን ነው። እንደ ሶሻል ሚዲያ ላይ እንደወጣ ሰው ብዙ ድንጋይ ሲወረወር የሚችሉበት ትከሻ ሊኖራችሁ ይገባል። ጠንካራ መሆን አለባችሁ። አሁን ይሄ በቃ እሷን እንደተናገረ ሁሉም ሰው ነው የገባው። እሷን የተናገረበት መንገድ ባለጌን ካሳደገ የገደለ ጸደቀ የሚለው የሚዲያ ሰዎች በተለይ ታዋቂ ሰዎች ብዙ ተመልካች ያላችሁ ሰዎች የምትናገሩትን ነገር ማወቅ አለባችሁ። ትውልድን ለመምከር
ትውልድን ለመመለስ ከሆነ እንዳጠቃላይ ነው ይሄን ኢሹ ማንሳት ያለብህ። ታዋቂ ሆናችሁ ብዙ ተመልካች ያላችሁ ሰዎች መምከራችሁ ጥሩ ነው። ታላቅ ነን ብላችሁ ታናናሾቻችሁን መገጸጽና መምከር አለባችሁ ብዬ አስባለሁ። ግን ያንን ደግሞ በፍቅርና በብልሃት ማድረግ አለባችሁ ብዬ ነው የማስበው። ምክንያቱም በዚህች አነጋገር ልጅቷ ልቧ ተሰብሮ በቃ የመጠላት ስሜት ሊኖራት ይችላል። ለዛ ነው በጣም ስታለቅስ የነበረው። ስለዚህ እኛ ጀጅ አድርገን ምክር በሚመስል ግን ደግሞ ይሄ ምክር ሳይሆን የሰውን ልብ የሚሰብር ንግግር ብዙ ተከታይ እንዳለው ተወዳጅ ከሚባል ሰው እኔ አይጠበቅም ነው የምለው። ስለዚህ ሶሻል ሚዲያ ላይ ያላችሁ ሰዎችም ፕሊዝ ስትሮንግ ሁኑ። ከሱ የባሰ ሰው ደግሞ ታርጌት አድርጎ ነጥሎ አውጥቶ ሊተቻችሁ ይችላል። ግን ደግሞ ዲፌንድ ማድረግ ጥሩ ነው። ይሄ እኔን አይመለከትም ብላችሁ በደንብ ስትሮንግ ሆናችሁ መግለጽ ነው እንጂ ተሰብራችሁ ራሳችሁ ላይ አደጋ ለማድረስ ወይም ደግሞ ተስፋ መቁረጥ ማሳየት የለባችሁም ብዬ ነው የማስበው። ተስፋ መቁረጥ የለባችሁም እና በጻፈችው ባምቢ በጻፈችው ነገር ለዛም ነው ብዙ ሰው ተደናግጦ ብዙ ቪዲዮ እየሰራ ያለውና ፕሊዝ ቢ ስትሮንግ ልላችሁ ፈልጋለሁ። የምንመክር ሰዎች በፍቅርና በርህራሄ ቢሆን ጥሩ ነው። ምክንያቱም እንደ ኃጢአተኛ በሰውም ዘንድ በእግዚአብሔር ዘንድም ተቀባይነት እንደሌለው እንደ ተራ ነገር የሰው ልጅ መቁጠርና ይሄ ሁሉ ውርጅብኝ ማድረስ ተገቢ ነው ብዬ አላስብም። ተገቢ ነው ብዬ አላስብም። መምከርም ከሆነ መምከር ይቻላል። ይሄ ነገር ይሄ ሲቹዌሽን ያሳሰበውም ከሆነ ያሳሰባችሁም ሰዎች ፕሊዝ ሶሻል ሚዲያ ላይ ቪዲዮ የለቀቀና ሶሻል ሚዲያ ላይ የተንቀሳቀሰ ሰው ሁሉ ጠንካራ ነው ማለት አይቻልም። ገባችሁ? ሰውን በማይጎዳ መልኩ ግን ደግሞ ከዛ ስህተት መመለስ ይቻላል። በፍቅር መምከርና የተሰማንን ነገር መግለጽ እንችላለን ብዬ ነው የማስበው። ስለዚህ አይ ቲንክ ይሄ ትልቅ ትምህርት ያስተማረን ይመስለኛል። እሷ ራሷን ብታጠፋ ማንም ሰው ይጠቀማል ብዬ አላስብም። እንዲያውም ሞር ታርጌት ውስጥ የሚከተን ነው የሚሆነው። ከተጠያቂነትም ምንም ማምለጥ አይቻልም። ራሷን ብታጠፋ ኮዙ ይታያል ማለት ነው። እና ደግሞ እዛ ቪዲዮ ላይ እሸቱ ከለቀቃቸው ቪዲዮዎች አንደኛ የተጠቀመውም ባለጌን ካሳደገ የገደለ ጸደቀ የሚለው እንደገና ደግሞ አባቶች ልጆቻችሁን መቅጣት ቢያቅታችሁ እንደ ድሮ ውሻ ውለድ ብላችሁ መራገማችሁን አትተው የሚለው ነገር እርግማንን ማበረታታት። በእርግማን የሚመለስ ሰው የለም። ባይዘወይ እርግማን ሰውን ይመልሳል ብዬ አላስብም። እርግማን ማንንም አይመልስም ብዬ ነው የማስበው። ስለዚህ ሰውን በፍቅርና በርህራሄ መምከርና በብልሃት መምከር ነው ሰውን የሚመልሰው ብዬ ነው የማስበው። ስለዚህ ባምቢ በርቺ፣ ጠንክሪ፣ ተስፋ መቁረጥ አያስፈልግም። ስትሮንግ ሆነሽ ስራሽን ማስቀጠል ነው ያለብሽ። ደግሞ እግዚአብሔር ሁሉንም እኩል ይወዳል። ሁላችንም ኃጢአት ብንሰራም ሁላችንም ይወደናል። ሁሉም ሰው ደግሞ ከኃጢአት የጸዳ ሰው የለም። ክርስቶስ ደግሞ ለኃጢአተኛም ለጻድቅም እኩል ነው የሞተው። ስለዚህ አይዞሽ፣ ጠንክሪ። ሚዲያ ላይ እንዳለ ሰው ብዙ ትችት ሊደርሱ ይችላሉ። ስትሮንግ ካልሆንሽ ልታልፊው አትችይም። ስትሮንግ ሆነሽ ይሄን ነገር ትችቱንም ሁሉ ወደ ኋላ ትተሽ ወደፊት መራመድና ራስሽን ወደ ተሻለ ቦታ ማድረስ ነው ያለብሽ ነው የምለው። እግዚአብሔር ይርዳን። ሁላችንም የምናስተውልበት አይምሮ ይስጠን ብዬ ነው የማስበው። ታላላቆችም በርህራሄ በብልሃት የምንመክርበት፣ ታናናሾችም ደግሞ ስትሮንግ ሆናችሁ የምታልፉበት እግዚአብሔር ለሁላችንም ጥንካሬ ይስጠን ነው የምለው።
ለዛሬ ያልኩላችሁ ቪዲዮ የነበረ በኔክስት ደግሞ አዲስ ቪዲዮ እስክንገናኝ ሰብስክራይብ ያላደረጋችሁ ቻናሌን ሰብስክራይብ አድርጉ። እወዳችኋለሁ። ባይ ባይ።